እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የመድኃኔዓለም ትልቁ ስራ እግር ማጠብ ከሆነ የመድኃኔዓለም ትልቁ ስራ ህዝቡን ማዳን ሳይሆን እግር ማጠብ ነው ማለት ነው። ደግሞ የተኛው ምዕራፍ ላይ ነው መድኃኔዓለም የሰው እግር የታጠበበት ውሃ ጠጡ ብሎ እናንተን ያስተማረው? እንዱ ምንጉር ናቸው እናንተ የምንጉር ናቸው። ሲቀጥል ደግሞ እኔ እኮ ኢትዮጵያ ህዝብ በምን ቫይረስ እየተጠቃ የሞተ ነው ይላል። ለካ እግር የታጠበ ውሃ እየጠጣ ነው ሀገራችን ህዝብ በቫይረስ እየተጠቃ ያለቀው። የምንጉር ናቸው እሳቸው እንዴ? ከመድኃኔዓለም ተምረናል። መድኃኔዓለም መቼ እግር የታጠባችሁ ውሃ ጠጡ አለ? የተኛው ምዕራፍ ላይ ነው የተጻፈው። አሁን እኮ ይሄን ደግሞ አባቶቻችን አዋረሱ ብሎ ሪፖርት የሚያደርግ ቅጅታም ትውልድ አይጠፋም። አረ ተቃጠልኩኝ። አረ የእውነት እንዱ የምታመልኩት መድኃኔዓለም ፍሩ ተውት። የምንጉር ናቸው እናንተ።